ግንቦት 2015 ዓ.ም ይህ የህይወቴ እጅግ አስቸጋሪውና ፈታኝ ወቅት ነው። ስትኖር ሁሉ አልጋ ባልጋ የሆነላት የህይወትን ውጣ ውረድ ለመጀመሪያ ጊዜ እየተዋወቀች ያለች ሴት ባልሆንም አሁን ያለሁበት ይህ ወቅት ግን ከስከዛሬው ሁሉ ከባዱን ፈተና ያየሁበት ያለ ነው። ያለፍኩበት እንዲሁም ያለውት ፈተና በውስጤ ካለው ጽንስ መፈጠር ጋር የተያያዘ ነው። አሁን ነፍሰ ጡር ነኝ። የ19 ሳምንታት ጽንስ በውስጤ ያለ። የአሁኑ እርግዝናዬ ከዚህ ቀደም ከነበሩኝ 3 እርግዝናዎች የተለየ ነው። አሁን ጸንሼ ያለሁት እንደ ከዚህ ቀደሙ ሳይሆን ከትዳር ውጭ ነው። 3 ወንድ ልጆችን ካገኘሁበትና ለዓመታት ቀስ በቀስ በመላቀቅ ሂደት ውስጥ ከነበረው ትዳሬ ሙሉ ለሙሉ ከወጣው 2 ዓመታት ሊሆኑኝ ነው። በእንደዚህ አይነት ሁኔታ የጸነሰች የመጀመሪያዋ ሴት ባልሆንም እንደውም በምኖርበት ዘመን ራሳቸውን የሚያስተዳድሩ ሴቶች የልጆቻቸውን አባቶች ባሎች ሳያደርጉ ወልደው የማሳደግ ልማድ በፈቃድና በነፃነት የሚለማመዱበት ዘመን ነው። ነገር ግን ይህ ከኔ እምነትና የህይወት መርህ በተለይ ከተወሰኑ ዓመታት ወዲህ አጥብቄ ከያዝኩት የኢየሱስ ተከታይነቴ ጋር የማይስማማ ነው። ያለሁበት ሁኔታ በእግዚአብሔር ጸጋ ወደ ተሻለ ብስለት ደረጃ እንደመጣሁበት ከማምነው ከመንፈሳዊ ጉዞዬ ጋር የማይሄድ ፈጽሞ የሚጣረስና ለኔም ሆነ በቅርብ ለሚያውቁኝ ሁሉ ለማመን የሚያስቸግር ነው። እንባ ብርቅ አይደለም። በሐዘንም ይሁን በርህራሄ ምክንያት በተለይ ከአምላኬ ጋር በግልም ሆነ በጋራ ህብረትን ታደርግ በመነካት አነባለሁ። በጌታ ወገን ከሆኑ ጋር በመሰባሰብ በመካከላችን የሚሆነው የጌታ መንፈስ ጣፋጭ መገኘትን ተከትሎ ስለሚፈሰው እንባዬ እንባሽ ራሱ ያንጻል ብለው የሚናገሩት መታወቂያዬ ነው። ይህን ሁሉ የምለው ወትሮንም አልቃሻ ነኝ ለማለት ነው። የዚህ ሰሞን እንባ ግን ከዚህ ቀደም ከማውቀው እጅግ የበዛና የተለየ ነው። ግነት አይደለም። የለቅሶ ብዛት ሰውን ቢገድል እኔ በዚህ ሰሞን ሞቼ በተገኘው ነበር። ከሚያንገበግብ ቁጭት የሚመነጭ እንደ እሳት የሚያቃጥል እንባ በፊቴ ላይ ሲወርድ ቆዳዬ ይቃጠል ይመስለኝ ነበር። እንደ እሳት የሚያቃጥል እንባ ከፊቴ ባለው ሲወርድ ቆዳዬ በጣም የሚያቃጥል ይመስለኝ ነበር። እንደዚያ የሆነም ከሆነ ብዬ ደጋግሜ ወደ መስታወት ሄጃለሁ። አይኖቼ አንድ ነገር እንዳይሆኑም ጭምር ፍርሃት ይዞኛል። ማልቀስ ግን ማቆም አልቻልኩም። ለተከታታይ ቀናት ፋታ በሌለው የሥራ ወከባ የሰነበተ ወይም ከፍተኛ የአካል ብቃት እንቅስቃሴ ሲያደርግ የዋለ ሰው የሚሰማው አይነት ድካም ቀኑ ሙሉ ይሰማኛል። ብዙ ማልቀስ በሚፈጥረው የመጫጫን ስሜት ከሚወስደኝ እንቅልፍ ጋር እየተፈራረቀ ለቅሶ ቀኖቼን ወርሷል። በጭንቀት ደክም ያለው ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። አይኔ ከቁጡ እንባ የተነሳ ታወከች። መዝሙር 6 ከምዕራፍ 6 እስከ 7። ኢየሱስ ብቻ ጉዳይ ከሆነበት የመለየት ህይወቴ ጋር እንዴት እንደማስታርቀው ግራ እየተጋባው እውነት መሆኑን ሙሉ ለሙሉ ለመቀበል ብዙ ጊዜ ወሰደብኝ። ካለማመን የተነሳ የመጀመሪያ የሕክምና ምርመራ ያደረግኩት ዘግይቼ በ14ኛው ሳምንት ላይ ነበር። ወደ ሐኪም ቤት ሲሄድ አይ ጸንሰሽ አይደለም ብለው ያረገዝኩ እንዲመስለኝ ያደረገኝ ሌላ ቀለል ያለ ምክንያት እንዲያሰሙኝ ተመኝቼ ነበር። እግዚአብሔርን ለመንኩት። በሆነ ታምር ከእንቅልፌ ስነቃ አዲስ ሁኔታ ላይ እንደነቃ ተማጸንኩት። እንዴት እንደሚያወጣኝ ባላቅም ከአቅሜ በላይ ከሆነው ሁኔታ በሁሉ ቻይነቱ እንዲያወጣኝ አጥብቄ ጸለይኩ። ምርጃና ተማጽኖኝ ተከትሎ የተቀየረ ሁኔታ ግን አልነበረም። በባህሬ ግልጽና ቀጥተኛ ነኝ። ስህተትን በመሳሳት ጊዜም ተጠያቂነትን ከመሸሽ ይልቅ ለትህትና የሚሆን ለክብሬ መጋፈጥን የምመርጥ ሰው ነኝ። ከባሰ ጥፋት ለመጠበቅና ለሌሎች ሊኖረው ስለሚችለው አስተማሪነት በማሰብ የመናዘዝ ልማድ ነበረኝ። ይህኛው ክስተት ግን ከክብደቱና ለማመን ከመቸገሬ የተነሳ እስከ 14ኛው የእርግዝና ሳምንት ድረስ ከአንድ ሰው በቀር ሌላ የሚያውቅ አልነበረም። ለእናቴ፣ ለልጆቼ፣ በቅርቤ ላሉ በእምነት ወንድሞችና እህቶች ለሆኑት እንዲሁም ለቤተ ክርስቲያን እንዴት እንደምናገር ተጨነቅኩ። ሊያዝኑ የሚችሉ ልቦችን በማሰብ እጅግ ተከፋው። ትቼ የወጣሁትን ዓለም አዘውትሬ በሌሊትና በቀን የእግዚአብሔርን ቃል የማጋራቸውንና
ገና ያልዳኑ ነፍሳትን ሊያስተናክል የሚችልበትን ሰፊ ዕድል በማሰብ አዘንኩ። በተለይ ከፍ ያለ የእግዚአብሔር መንግስትና የቤተ ክርስቲያን ተሐድሶ ጉዳይ በመወያየትና በጸሎት ራስን ለዚያ በማዘጋጀት የማውቃቸው ወንድሞች እንዴት ሊያሳዝንና ተስፋ ሊያስቆርጥ እንደሚችል ሳስብ አመመኝ። የማልፍበት ሁኔታ ውስጥ እያለው በአንድ ወቅት አንድ አጋጣሚ አንጋፋ ዘማሪ ወንድም ያወራኝ ነገር ደጋግሞ ይታወሰኝ ነበር። ጌታ በጸጋው እንዳቆመኝ አውቃለሁ። በወድቅም እርሱ መሐሪ አምላክ ነው፣ እስከ መጨረሻው ይምረኛል። ነገር ግን በሕይወቴ እጅግ የምፈራው ለሌሎች ማሰናከያ መሆንን ነው። እንደዚያ ከመሆን ሞቴን መርጣለሁ። ይህ ንግግሩን እያስታወስኩ በእርግጥ በሕይወቴ በሆነው ነገር ሊሰናከሉ ስለሚችሉ ሰዎች እያሰብኩ እጅግ አዘንኩ። ጌታንም በሆነ ታምር ያንን ከመሆን እንዲከላከል ተማጸንኩት። የሆነው ሆኖ ሳለ እንዴት በዚህ የኢየሱስ ብቻ ነኝ በምልበት ወቅት ለመጸነስ የሚያበቃ አንድነት ከጋብቻ ውጭ ለመፈጸም ደፈርኩ? ከማንና እንዴትስ ባለ አይነት ግንኙነት ውስጥ ሆነ? እመለስበታለሁ። የካቲት 1979 ዓ.ም ብልጭ ከሚሉ ቁርጥራጭ ምስሎች ባለፈ ትዝ የሚለኝ የልጅነት ትውስታዬ የሚጀምረው የ3 ዓመት ሕፃን እያለሁ ነው። አባቴ ቀደም ብሎ አግብቶ የነበረና ከእኔ በብዙ ዓመታት እድሜ የሚበልጡ ልጆች የነበሩት ቢሆንም ለእናቴ ግን የመጀመሪያ ልጅ ነበርኩ። ትውስታዬ እኔን ተከትሎ ለእናትና ለአባቴ ሁለተኛ ልጅ የሆነው ታናሽ ወንድሜ ኃይለ አብ ተወልዶ ጥቂት ቀናትን በሐኪም ቤት ከቆየ ወደ ቤት የመጣ ቀን ነበር። የእኔ ልደት ቀን የካቲት 12 ስለነበር የወንድሜ የካቲት 13 ቀን መወለድ ልደታችንን ወደፊት በአንድነት እንድናከብር ያመቻቸ ነበር። ወላጆቻችን እንዳስፈላጊነቱ አንዴ በ12 ሌላ ጊዜ በ13 እያፈራረቁ በጋራም ያከብሩልን ነበር። በዚያን ዕለት የ3 ዓመት ልጅ ከነበርኩት እኔ በተጨማሪ ስሙንም ሆነ መልኩን የማላስታውሰው የግቢያችን ጥበቃና በቤት ስራ እያገለግሉን የነበሩት እማማ ፀሐይ ነበሩ። ባለገብስማ ፀጉር፣ ቀይ ዳማ መልኳ እማማ ፀሐይ በቢጫ ጆራን ኩባያ ያቀረቡልኝን ወተት ሳሎን ምንጣፍ ላይ ተቀምጬ እየጠጣሁ ነበር። እናቴ በሆስፒታል ስለቆየችና ለጥቂት ቀናት ስላላየኋት ናፍቃታለሁ። መወለዱን የሰማሁት ታናሽ ወንድሜን ለማየት እጅግ ጉጉቱ ይዞኝ ነበር። የመኪና ጥሩምባ ሲሰማና መምጣታቸውን ሳውቅ ጉጉቴ ጨምሮ ያቁነጠነጠኝ ጀመር። በሳሎን ቤት ውስጥ መደዳ ወደ ተሰለፉት በር የሚያህሉ መስኮቶች ወደ አንደኛው ተጠግቼ ወደ ግቢ ሲገቡና ከመኪና ሲወርዱ መከታተል ጀመርኩ። ብዙም ሳይቆይ እኔ የነበርኩበት ሳሎን መዝጊያ ተከፈተ። አባቴና ሕፃን ወንድሜን የታቀፈችው እናቴ ገቡ። እማማ ፀሐይ በብዙ ደስታና እልልታ ተቀበሏቸው። የናፈቀችኝ እናቴ ቤቢዬ ብላ በፈገግታ ስትመለከተኝ ለፈገግታዋ አጸፋ ፈገግታን ከመለስኩ በኋላ ተጠግቼ ሳምኳት። ድካም ይታይባት ስለነበር አሳዘነችኝ። ደግፏት የነበረው አባቴም ወንድሜን እንዳየው ጋበዘኝ። ኃይለ አብ እንደተባለም ነገሩኝ። ላየው ስጓጓ የቆየሁት ወንድሜን አየሁት። በግንባሩ ላይ የተደፋው የሚበራ ጥቁር ፀጉሩና ቀላ ባለ የቆዳ ቀለም የታገዘው ቆንጆ መልኩ ልዩ ውበት ያለው ሕፃን አድርገውታል። እናቴ በወሊድ ወቅት መጠነኛ ችግር ገጥሟት ስለነበር ኃይለ አብ ስትል የእናቴ እናት የሆነችው አያቴ እማዬ አስቴር የሰየመችው ሁኔታውን በእግዚአብሔር ኃይልና እርዳታ እንደታለፈ ለማመላከት ነበር ያንን ስያሜውን የሰጠችው። በልጅነት ትውስታዬ ውስጥ ረዳት ተዋናይ ሆኖ ያለው ይህ ወንድሜ ኃይለ አብ ነው። ልጅነት ወደ ልጅነቴ ስመለስ በአካል ከተጫወተችው በላይ የምናብ ትጫወት የነበረችው ልጅ እንደነበርኩ ይታወሰኛል። ከቤት መውጣትም ሆነ በአካባቢያችን ካሉ ሌሎች እኩዮቻችን ጋር መጫወት ይፈቀድልን ስላልነበር ስፋት በነበረውና በብዙ ዛፎች በተሞላው ትልቅ ግቢ ውስጥ እኔና ታናሼ ኃይለ አብ ለብቻችን እናሳልፍ ነበር። የሁለታችንም ታናሽ የሆነችው ማህሌት በየሆነ ጊዜው እየመጣች አብራን ከመሰንበቷ ውጭ ታድግ የነበረው አያቶቼ ቤት ስለነበር እኔና ወንድሜ ለብቻችን ነበርን። ማህሌት ከኛ ተለይታ ያደገችው ከህፃንነቷ ጀምሮ የሚጥል በሽታ ስለነበረባትና አያቴ እማዬ አስቴር እንዲሁም አብረዋት ይኖሩ የነበሩ የእናቴ ታናናሽ እህቶች አክስቶቼ
ፈውስን እንደምታገኝ በማመን የተለያዩ የጸበል ቦታዎች ይወስዷት ስለነበር ነው። ማህሌት መልከ መልካም፣ ጠይም፣ ድንቡሽቡሽ ያለች ሕፃን ነበረች። ወደ አያቴ ቤት በመሄድ ጊዜ ሆነ ልትጎበኘን በምትመጣ ጊዜ ሙልት ያሉ ጉንጮቿን ያለማቋረጥ መሳም ወደ ነበር። እናቴ ተቆጥታ እስክታቆመኝ ድረስ። ማህሌት ከኛ ጋር ትኖር በነበረባቸው ዓመታት ያሰቃያት የነበረው የሚጥል በሽታ በሚነሳ ጊዜ እንዴት አስጨናቂ እንደነበር አስታውሳለሁ። በየትኛው ዓመት እንደነበር በወር ባላስታውስም ለመጀመሪያ ጊዜ ህመሙ በተከሰተ ሌሊት ያየሁት እኔ ነበርኩ። እርሱም በወቅቱ በአንድ ክፍል ውስጥ እንተኛ ስለነበር ነው። እየሆነባት የነበረው ነገር ባይገባኝም የሰውነቷ መንቀጥቀጥ፣ ከአፏ የወጣ የነበረው አረፋና አይኖቿ ሆነው የነበረው እንግዳ ነገር እኔንም አስደንግጦኝ ነበር። ከዚያም የተነሳ እየተቁነጠነጥኩ ወላጆቻችንን ለመጥራት እንድሮጥ አድርጎኝ ነበር። ከዚያች ሌሊት ጀምሮ የማህሌት ህይወት ከሚጥል በሽታ ፈተና ጋር ተሳሰረ። የትምህርት አቀባበሏ ላይም ተጽዕኖ በመፍጠሩና ጊዜ በሄደ ቁጥር ከእድሜ ኩዮቿ በብዙ ወደኋላ በመቅረቷ የፈጠረባት ስነ ልቦናዊ ጫና ከህመሟ ጋር ተደራርቦ የጎዳት ጉዳት ሳስበው ልቤን ይሰብረዋል። ማህሌት ከልጅነቷ ጀምሮ የተሻለ እርዳታ አግኝታ ቢሆን ደስ ይለኝ ነበር። ስላሳለፈችው ሁሉ ግን አዝናለሁ። የኮምጣጤ ዛፎች። እኔና ታናሼ ኃይለ አብ በየግላችን በጋራ ልንጫወት የምንችለው ጨዋታ ተጫውተን ስናበቃና በቤት ውስጥ ልንዝናናባቸው የምንችላቸውን ነገሮች ሁሉ በጨረስን ጊዜ በቤት ውስጥ በተለይ በግቢያችን ጀርባ በኩል ተደረደሩት የኮምጣጤ ዛፎች ነበር። ከኮምጣጤ ዛፎች ጋር የተሰለፉ ሌሎች የፍሬ ዛፎች ቢኖሩም ብዛት የነበራቸውና ለመወጣጫነት ምቹ የነበሩት እነርሱ ነበሩ። የተሰለፉበትን አደራደርም ጥሩ እይታን የሚሰጥ፣ በተለይ ተንጠላጥነንባቸው ብዙ ጊዜን እናጠፋ ነበር። በዛፎቹ ላይ በመንጠላጠል የሰፈሩን ልጆች ደማቅ ጨዋታ መመልከት አንደኛው መዝናኛችን ነበር። ግቢ ተዘግቶባቸው እንዳደጉ ልጆች ወደ ውጭ ወጥተን አብረናቸው ልንጫወት ባንችልም የእነርሱ ጨዋታን በመታደም እንደሰት ነበር። ከልጆቹ ጨዋታ ሌላ አንድ ግቢ ይኖሩ ይጋሩ የነበሩ ተያያዥ ቤቶች ነዋሪዎችም እንዲሁ የዕለት ተዕለት ኑሮን መከታተል እንችል ነበር። በውሃ ቧንቧ ስር የሚታጠቡ ወጣቶች፣ ፀጉራቸውን የሚሰሩ ሴቶችና የመሳሰሉትን የሰፈሩን ትዕይንቶች ስንመለከት በአሁን ዘመን እንደተለመደው እውነታዊ ድራማ ወይም ሪያሊቲ ቲቪ እንደምንከታተል ያህል ነበር። ደማቅ በሆነው ማህበራዊ ግንኙነት በልጆቹ ነፃነትና የጋራ ቡረቃ ቀንተን ሳናበቃ ብዙም እንዳንቀናባቸው ያደረጉንን ሌሎች የተለያዩ ትዕይንቶችንም እንመለከት ነበር። በጎረቤታሞች እንዲሁም በባልና ሚስት መካከል የሚደረጉ ጭካኔ የተሞላባቸው የጠብ ትዕይንቶች ከነዚያ ውስጥ ይገኙበታል። ከኮምጣጤ ዛፎች ላይ ሆነን ለመመልከት ዋነኛ ምርጫችን ከነበረው የጋራ ግቢ ሌላ በእኛ ቤትና ፊት ለፊት ባሉት ቤቶች መካከል ባለው የኮረኮንች መንገድ ላይ ያልፉ የነበሩ መንገደኞችን እናይ ነበር። እንደ የጋራ ግቢው ትዕይንቶች ደማቅ ባይሆንም